የቀረብ ነው በአማራ ክልል ከፍተኛ የሆነ ሙርኮ በፋኖች መያዛቸው ተገለጸ። የአገዛዙ ሰራዊት በየአቅጣጫው ለፋኖ ታጋዮች እጅ እየሰጡ ይገኛሉ። በትላንትናው ዕለት በጎጃም ዛሬ ደግሞ በወሎ ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ለፋኖች እጅ መስጠታቸው የተገለጸ ነው። በአማራ ክልል ባለው ወቅታዊ ሁኔታ ላይ እናተኩራለን። ከደረጀ ሀብተወልድ ጋር በመሆን ወደ እናንተ የምናደርሰውን የአንከር መረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። መልካም ጊዜ። ተናስተልኝ ደረጀ እንዴት ነው አለን? ደረጀ እንደምን አለ? እንግዲህ የኢትዮጵያ ሳተላይት ኔትወርክ ኢሳን ከአየር ላይ ወርዷል። ያው ሰሞኑን በዚህ ዙሪያ በተለያዩ መገናኛ ብዙሃንም እየቀረበን የወረደበት ምክንያትና ከዚህ በኋላ እንዴት መቀጠል እንዳለበት ከደጋፊዎች ጋር ውይይት የምናደርግበት መርሃ ግብር አለ። ነገም በዕለተ አርብ በአንከር ሚዲያ ላይ ሁላችንም ቀርበን ያለውን ወቅታዊ ሁኔታ እንገልጻለን። ሰሞኑንም እንደዚሁ በኤምኤስ ላይ አንተና በበቀርባችሁ ጉዳዩን ለተመልካቾች አስረድታችኋል። በአሁኑ ሰዓት ኢሳን አየር ላይ የለም። በዚህም የተነሳ ከፍተኛ የሆነ የህዝብ መከፋት ይታያል በአካባቢው፣ በተለይም በአማራ ክልልና በአዲስ አበባ የኢሳን ቴሌቪዥን ተመልካቾች በየሚልኩልን መልእክቶችን እያስተናገድን ያለነውና እስቲ በዚህ ዙሪያ አጭር መልእክት ነገ በስፋት ከተመልካቾች ጋር እንገናኛለን። መሳይ በራከው ሳናስበው እጅግ በርካታ ተመልካቾች ባፈራንበት በተለይ ለትግሉ ከፍተኛ አስተዋጽኦ እያደረገ ባለበት በከፍተኛ ሰዎች እየታየ ባለበት ሁኔታ ላይ ድንገት መነሳቱ ብዙዎችን አስደንግጧል። ፖስታችን ነው ወይም የስልክ መልእክታችን በዛው በኢትዮጵያ በተለይ ኢትዮጵያ ባሉ ወገኖቻችን እንደተጨናነቀ ነው። ውጭ ያለው ከቲዩብም ከሌላም በኩል ብዙ አማራጮች አሉት። ነገር ግን አገር ቤት ላለው ኢቭን ለፋኖች ጭምር ትልቅ የመረጃ ምንጭና ግብአት ስለሆነ የሚከታተሉ ስለሆነ በጣም ደንግጠዋል። ትናንትና ከወንድማገኝና ከፋሲል ጋር በመግባት በኤምኤስ ጉዳዩን በተወሰነ ደረጃ አብራርተናል። ሰዎችን መነቃቃት ጀምረዋል። አንዳንድ ነገሮች ዘርዝረንላቸዋል። አሁንም ዛሬም እየተመለከትኩ ነበር። አንዳንድ ወገኖቻችን ድጋፋቸውን እንደገና አጠናክረዋል። ይሄ ነገር ሰዎች የህይወት መስዋዕትነት እየከፈሉ ያሉበት ሁኔታ ነው። ደጋግመን ተናግረናል። አባት ሁለት ልጆቹን ገብሮ ሜዳ ላይ የወጣበት ትግል ነው። እናት፣ ህፃናት፣ አረጋውያን ሁሉ ህይወታቸውን የገበሩበት ትግል ነው። ገንዘብ መስጠት ጥቂት ነገር ነው። በእርግጥም ከኛ ድክመት እንጂ አብዛኛው ሰው የሚያሳፍረን ሆኖ አይደለም። ሌላም የተያዘ ችግር አለ። ስለዚህ አሁንም ትናንት እንኳን ጥሪ ማቅረባችንን ተከትሎ መነቃቃት ተጀምሯልና በነገው ዕለት ደግሞ አጠቃላይ ያለውን ነገር ሁላችሁም እንዳትቀሩ ነገ በአንከር ሚዲያ ሁላችንም በመገኘት አጠቃላይ ያለውን ነገር እናደርጋለን። ዝግጁ ሆናችሁ በስነ ልቦና ዝግጁ ሆናችሁ በቶሎ አየር ላይ እናስቀምጠዋለን፣ እንመልሰዋለን በሚል ሞራል አንድ ሰው ላይ የተወሰኑ ሰዎች ላይ ተደጋግሞ እየተጫነ እኛም መሳቀቅ አንፈልግም። ብዙዎቻችሁ ግን ጥቂት 50 ሎሚ 50 ሰው ጌጡ ስለሆነ እንድትሳተፉና የኔነት ስሜት እንዲሰማችሁ አደራ እናቀርባለን። ነገ ሁላችሁም በአንከር እንድንገናኝ ከወዲሁ ግብዣችን ነው። አዎ ደረጀ፣ እንግዲህ ነገ እንገናኛለን። የተጀመረውም ህዝብን መነሻ አድርጎ ነው። ህዝብ ይደግፈዋል፣ የህዝብ ሚዲያ ይሆናል በሚል የተጀመረ ነው። አንከር ማነው ኢሳን ቴሌቪዥን ኢሳን አንተ እንዳልከው ነው። በጣም የሚገርም ሲቋረጥ ነው ምን ያህል አስፈላጊ እንደሆነ የታየን። በዚህ ደረጃ ህዝብ ውስጥ መግባቱ በዚህ ደረጃ ግንባር ቀደም የመረጃና ትግሉን በተመለከተም ፊት መሪ መሆኑን የተረዳ ነው አሁን ነው። ስለዚህ እነን በተለይ ውጭ ያሉት ኢትዮጵያውያን ላይታወቃቸው ይችላል። እነሱ እዚህ የሚከፍሉት ገንዘብ እዚህ የሚሰጡት መዋጮ ወይም ደግሞ ድጋፍ እዛ ሀገር ቤት ላለው በጨለማ በመረጃ ጨለማ ለተዋጠው ህብረተሰብ ትልቅ አስተዋጽኦ አለውና ምናልባት እዚህ ላይ ታወቃችሁ ይችላል። እዛ ግን ኢምፓክት ወይም ደግሞ ተጽዕኖ እየፈጠራችሁ መሆኑን እንድትረዱ ነው። እንዳልከው ደረጀ ነገ በሰፊው ከተመልካቾች ጋር እንገናኛለን። ያው ነጻ ቲዩብም በጥሩ ሁኔታ እየሄደች ነው። እንደነገሩ ከሆነ ነጻ ቲዩብ ጥሩ ተመልካች እያገኘች ነው። አሁንም ለነጻ ቲዩብ እንደዚሁ ድጋፍ በማድረግ በተለይም ደግሞ ሰብስክራይበር እና ሌሎች ከቻናሉ ጋር ተያይዞ የሚያስፈልጉ ድጋፎችን ያው ተመልካቹ እንዲያደርግ ዛሬም እንጠይቃለን። ከታች ሊንኩ ይገኛል። ሊንኩን እንደዚሁ በማስፈንጠሪያው ተጠቅማችሁ ወዳጅ ያልሆናችሁ ወዳጅ ሁኑ። ሌሎቻችሁም ደግሞ ላይክ፣ ሼር ብዙ ነገሮች አሉና በዛ ነጻ ቲዩብን እንድታግዙ እንጠይቃለን። ደረጀ እስቲ ወደ ወቅታዊ ጉዳይ እንምጣ።
ምንድነው የምንሰማው? አማራ ክልል ጎርፍ ነው መቼም በዚህ ደረጃ የኢትዮጵያ መከላከያ እንግዲህ ኢትዮጵያ የሚለው መከላከያ መቼም አንድ ሀገር ያለ መከላከያ አይቆምምና ለዛ ብለን የኢትዮጵያን ነው እንጂ ሲዋቀር ጀምሮ የኢትዮጵያ መከላከያን ቅርጽ ኢትዮጵያን በሚመጥን መልኩ የተቋቋመ መከላከያ አይደለም። የአብይ አህመድ መከላከያ ነው። የአብይ አህመድ ሰራዊት ነው። እንደ ጎርፍ እየተማረከ ነው። በሁለት ቀን ውስጥ ያየነው ብቻ በራሱ በጣም አስገራሚ ነው። ምን ቀረ አማራ ክልል ላይ የሚል ነው። እንግዲህ አንድ ያነጋገርኩት ጎጃም ፋኖ አንድ አመራር አባል አማራ ክልል ላይ የአብይ አህመድ ሰራዊት አንገቱ ተቆርጧል ነው ያለው። ዝም ብሎ መፈራገጥ ነው። አንገቱ ተቆርጦ የሚፈራገጥ እንደዛ አይነት ቁመና ላይ ነው የሚገኘው የሚል ነገር ነው የገለጸው። እስቲ የትላንት ጨምሮ ዛሬ በወሎ የሰማናቸው አሉ። በአንተ በኩል ለተመልካቾች ያቀርብካቸውን ዜናዎች ብታካፍለን። እሺ እንግዲህ መሳይ በጣም ይገርማል። ዛሬው እንዳልከው አክቹአሊ የሚገርሙ ብዙ ቦታ ላይ ነው ድል የተገኘው። የዛሬው ድል ለየት የሚያደርገው እስካሁን ቪዲዮ ያልደረሰን ቦታ አለ። ቪዲዮ ካልደረሰን ቦታ ላይ ከጎጃም ጅጋ ማለት ነው ጅጋ ሜዳው አይታይም ነው የሚሉት ከተማ በአስከሬን ተሞልቷል። መሳይ አሁን ከመሸነው እሱ በጣም የሚዘገንን ነው አሉ። እንዳልከው ነው፣ ያሳዝናል። እነዚህ በግድ ተሂዱ ተብለው የሚላኩ ናቸው፣ የሰው ልጆች ናቸው የመከላከያ አባላት። ነገር ግን ፋኖች እያደረጉ ያሉት የህልውና ተጋድሎ ነው ተብለዋል። ብዙዎቹ እየከዱ ነው። ይህን ነገር አውቀው የሚከዱ በርካታዎች አሉ። ነገር ግን ሊያጠፋቸው በተለያዩ አቅጣጫ በሚሄዱበት ጊዜ መበከትና የተለያየ ነገር ማድረግ ግድ ስለሆነ ዛሬ የጅጋ ሁኔታ ጠቅላላ አይታይም። ይሄ ብቻ አይደለም መሳይ፣ መካነ ሰላም ወሎ የሰማሁት ዜናና የተመለከተው ነገር በጣም የሚዘገንን ነገር። መካነ ሰላም ወሎ ላይ የተገደሉት ሰው ወታደሮች በዝቶ ገበሬዎች በምን ተቸገሩ ታውቃለህ? እንግዲህ የሰው ልጅ ሲሞት ስንቆም ነው ሰው ምን መስለው። ሞተ ካልተቀበርክበት ሆኖ መሳይ 2-3 ቀን ምናምን ከቆየ አንድ የሰው ልጅ ሰውነት በጣም መጥፎ ነገር አለውና እጅግ በርካታ በቁጥር የሚያዳግት በየማሳው ላይ ወድቀው አካባቢው ተበክሏል። ጠቅላላ ማለት ተበክሮ ሰብል መሰብሰብም አልቻልንም፣ በጤናችንም ጉዳት ደረሰብን የሚል ነው የአካባቢው አርሶ አደር ነዋሪዎች። ለምንድን ነው እናንተ ማትቀብሯቸው የሚል ጥያቄ ስናቀርብላቸው ያሉት የዛሬ ወር አካባቢ ተመሳሳይ ውጊያ ተካሂዶ ወደ 40 ወታደሮች ወድቀው እዚህ የሚቀብራቸው አስተው የሰው ልጅ ክቡር ነው ወድቆ እንደዚህ አይተውም፣ እነሱ ጥሏቸው ቢሄዱ እኛ እንቅበራቸው ብለን ህብረተሰቡን አሰባስበን ቆፍረን መሬት ወስደን በክብር ለፍተን ሙሉ ቀን ስንቀብር ብለን ቀበርናቸው። ከመስተዳድሩና ከማዘጋጃ ቤቱ ሽልማት አልነበረም ያገኘ ነው ከመከላከያዎች የቀበራችሁትን የወታደር መጠን ለሚዲያዎችና ለፋኖች ነግራችሁ ተሸነፉ አስብላችሁናል ብለው ወደ 10 ምናምን ሰዎችን አሰሩ። የተወሰነው ተደበደበ ያም በማድረጋቸው። ስለዚህ አሁን ያልቀበር ነው አሉ እነዚህ ያስዋደሮች። አሁን አንስተን እኛ ብንቀብራቸው ተመሳሳይ ነገር ነው የሚከሰትብን፣ ወይ ያስሩናል ወይ ይደበድቡናል። ስለዚህ ማዘጋጃ ቤቱ የሚመለከታቸው አካላት ይቀበሩልን የሚል ጥሪ ያቀርቡ ነው። ዛሬ እስከ ምሽት ድረስ አልተቀበረላቸውም ነው። ይሄ እንግዲህ ተመለከት፣ መከላከያ ነው። እናት አላቸው፣ አባት አላቸው፣ ልጆች አላቸው፣ ብዙ ነገር አላቸው እና አብይ አህመድ በጭፍን ይልኳቸዋል፣ የተለያየ ነገር ያደርጓቸዋል፣ ያደርጋል። ሌላው የዛሬ 3 ሳምንት ሁላችንም ያሳምነው ጽጌ ክፍለ ጦር መሳይ ካስታወስከ ያሳምነው ክፍለ በሰሜን ወሎ ማለት ነው በነምሬ ወዳጆ የሚመራው ያን ሁሉ ምርኮ አሳይተናቸዋል። የዛሬ 3 ሳምንት ብዙዎቻችን አይተን እንደነበረ ያ ነገር አለ። ያ አይደለም በዛሬው ዕለት መሳይ በሰሜን ምስራቅ እዝ 2ኛ ኮር ምክትል አዛዥ ኮሎኔል ጣዕመ የሚመራው 45ኛ ክፍለ ጦር 5ኛ እና 2ኛ ሻለቆች ሙሉ በሙሉ ተደምስሰዋል። እነሱ ብቻ ሳይሆን መሳይ ፎቶ ደርሶናል። ኮሎኔል ጣዕመ የክፍለ ጦሩ ምክትል አዛዥ ተደምስሰዋል። አብሮ አጃቢዎቹ እጅ ሰጥተዋል፣ ተማርከዋል። የዛሬዎቹ ደግሞ ምርኮ የዛሬ 3 ሳምንት ካየናቸው ምርኮ እጅግ በጣም የሚገርም ነው። እንግዲህ ምንድነው የሆነው? በቃሊቡ ተጋድሎ ነው የቀጥሏል የሚሉት ፋኖች የበላጎ ባለ ታሪኮች ዘውር አምባ ክፍለ ጦርና አሳምነው ክፍለ ጦር ታጠቅ ክፍለ ጦርን ተጠባባቂ አድርገው በጋራ በፈጸሙት ታላቅ ተጋድሎ ከወልዲያ ከተማ በቅርብ ርቀት የምትገኘው የራያ ቆቧ ቃሊም ከተማ ለመቆጣጠር ነው እንግዲህ በተለየ አቅጣጫ የመጣውን መከላከያ
ሙሉ በሙሉ ደምሰውታል። አብዛኛው ሙትና ቁስለኛ ሆኗል። ጥቂቶች ናቸው ወደ ወልዲያ ያመለጡ። ከበላጎ ተራራ የምትገኘውን ቃሊም ከተማ ለመቆጣጠር አስቦ የመጣው የአብይ ሰራዊት አብዛኞቹ አዲስ ምልምል ሰራዊቶች ታጣቂዎች ናቸው ይላሉና የምሬ ወዳጆ ልጆች ነው በጣም የመቷቸው 48ኛ ክፍለ ጦር 5ኛና 2ኛ ሻለቆች ሙሉ ለሙሉ በሚባል ደረጃ ተደምስሰዋል። ልክ እንደነገርኩ በአዲስ ዓመት መግቢያ ላይ ቃሊም ከተማ 45ኛ ክፍለ ጦር 4ኛ ሻለቃ ነበር ያለ የተደመሰሰ ዘግበናል ሁላችንም። አሁን ደግሞ 5ኛና 2ኛ ሻለቆች ናቸው እና በጀነራል አሰፋ ቸኮል የሚመራው ሰሜን ምስራቅ እዝ 2ኛ ኮር ምክትል አዛዥ ኮሎኔል ጣዕመም በዛሬው ዕለት ተደምስሷል። አብሮ እንግዲህ በክፍለ ጦር አዛዥ ደረጃ እና አብይ አህመድ ዘመነን ለማግኘት ምሬን ለማግኘት እስክንድር ከፋኖ መሪዎች አንድ ለማግኘት ያልቆፈሩት ጉድጓድ የለም። በድሮን በተለያየ ነገር አይደል ፋኖች ያገኙትን ግማሽ ሊያገኙ ምን ያደርጉ እንደነበር አናውቅም። እና አብዛኛው ተደምስሷል። ቀሪው ወልዲያ ከተማ ገብቷል። አሁን ያሳዩ ሌላ ኩል ቪዲዮ ግማሹ ብቻ ነው የቆሰሉና በቪዲዮ ያልተካተቱ አሉ ገና እና ይፋ እናደርጋቸዋለን። ሁሉንም ሲድሩ ባንድ ላይ እናደርጋቸዋለን። ስናይፐር በጣም ውድ መሳሪያ ነው። በጣም ብትል ስናይፐሮች ነው ያሉት አልቆጠሯቸው። በነፍስ ወከፍ ያልታወቀ ጥቁር ክላሽ አብይ የሚመካበት የብሬንና የክላሽ ተተኳሾች የዲስካ ተተኳሾች በሺ የሚቆጠሩ አብረው ገብተዋል። እንደነገርኩ ነው። ይሄ ብቻ አይደለም። መሳይ በዛሬው ዕለት አምቦ ሜዳ የምትባለው ከተማ ወንደር ውስጥ በቁጥጥር ስር ገብታለች። የአማራ ፋኖ ጎንደር ዕዝ እቴጌ ጣይቱ ክፍለ ጦር ትናንትናና ዛሬ ባደረገው ተጋድሎ በአዲስ ዘመንና በእናት ዙሪያ በተደረገ ትንቅንቅ አንበሳው ሊቦ ከምከም ብርጌድ አገዛዝ ሰፍሮት የነበረውን አምቦ ሜዳ ከተማን በማስለቀቅ ሙሉ በሙሉ ተቆጣጥሯታል። ማንኩሳን ተቆጣጥረዋል። ትናንትናና ዛሬ ባደረጉት ውጊያ ዛሬ ማለዳ ላይ ማንኩሳ በፋኖች ቁጥጥር ስር ገብታለች። አዲስ አምቦ ሜዳ ጎንደር ላይ በቁጥጥር ስር ገብተዋል። አምቦ ሜዳ ከተማ አገዛዙን በማስለቀቅ አዲስ ዘመን ያስወጣው መንገድ መሪ የነበረው የአዲስ ዘመን ሚሊሻ ጽሕፈት ቤት ኃላፊ ከናጀቢዎቹ አብሮ ተደምስሷል በማለት ፋኖ መልካሙ ጣሴ የክፍለ ጦር ህዝብ ግንኙነት ተናግሯል። እንግዲህ መሳይ የምነግርህ ምንድነው በወሎ እንደምትመለከተው ነው። ደቡብ ወሎ መካነ ሰላም፣ ሰሜን ወሎ መምሬ ወዳጆ ያደረጉትን ተመልከት። ጎጃም ላይ እነማንኩሳ ምናምን ተመልከት። በአዊም ተመሳሳይ ነገር አለ። አገዋዊ ተመሳሳይ። በጎንደር የሚሆነውን ነገር ትመለከታለህ። በጉና ሰማይ ስር በጀነራል መሐመድ ተሰማ ከሚመራው ያገዛዝ ጦር ጋር የሚደረገው ፍልሚያ 5ኛ ቀን በያዘበት በዛሬው ዕለት ከማለዳ አንስቶ ትንቅንቅ ይሏል። ደግሞ ጉና አካባቢ ማለት እስከ አፍንጫው ታጥቆ ወደ ስፍራ የዘመተውን ጦር በአስተማማኝ ሁኔታ መተነዋል። በውጊያ ሊሳካላቸው ያልቻሉት ያገዛዙ ኃይሎች ሞሰቢት ከተማ ላይ ቤቶችን አቃጥለው ንጹሃንን ረሽነው አብልጠዋል። በሌላ በኩል እንደዚሁ በዛሬው ዕለት ጥቅምት 28 ቀን ማለዳ የአማራ ፋኖ በጎጃም የጃዊ መተከል ክፍለ ጦር የጣና በለስና የበቁ ብርጌድ በጥምረት በመሆን በጃዊ ወረዳ ደቅ ተብሎ በሚጠራው ቦታ ወደሚገኘው የአልባ በተና ካምፕ በመግባት በርካታዎችን እንደዚሁ ገብተው እርምጃ ወስደው ወጥተዋል። ክላሾችን ሁሉ ይዘው ነው የወጡት እና ምን ልል ነው አጠቃላይ እየተደረገ ያለው ነገር የሚገርም ነገር ነው። በመሬት ላይ ያለው ውጊያ የሚገርም ነገር ነው። በተለይ የወሎ የሰሜን ወሎ ድል እጅግ ትልቅ ድል ነው። መሳይ ከና አዛዡ ነው። በጣም በርካታ ምርኮኛ ነው በቪዲዮም የሚታየው። እንግዲህ ይሄ ነገር በሚደረግበት ጊዜ በእነሱስ በኩል ማለት ነው መቼም ውጊያ ነው። ትናንት ራሱ በሸዋ ላይ በተደረገ ውጊያ ፋኖች አሏቸው ከ106 በላይ ኃይል ሲጥሉ ከኛ በኩል 7 ቆስሎብናል 3 ሞቶብናል ብለው ተናግረዋል። በሸዋ አካባቢ እና በዛ በኩል ግን ምንድነው እየተደረገ ያለው ስትል መሳይ ከሁሉም ቦታ የሚመጣልን እና አምነስቲ እና ይሰመጎ ሪፖርት ያወጡበት እና ቢቢሲ የዘገቡትን ሁላችንም ብትመለከተው አገዛዙ በኩልስ ምን ያደረጉ ነው ስትብል በዚህ መስጭት ንጹሃንን በድሮን ሲፈልጉ ቤት ለቤት ይጨፈጭፋሉ፣ ሲፈልጉ ሰርግና ቤቶችን ያቃጥላሉ። ያገዛዙ ኃይሎች ደግሞ በዚህ ላይ ተሰማርተዋል። መሳይ በተቃራኒ እና ወደ አገዛዙ እርምጃ እንመጣለን። ምናልባት እዚህ ጋር የሚያነሱትም ነገር አለ። እንደው እኩል አይነት ሚዛን ላይ አስቀምጠን እንድናይም ይፈልጋሉ። እናንተ ፋኖ አጠቃ ስትሉ ሰላማዊ ሰዎች ማነው ወታደሮች አጠቃ ትላላችሁ፣ መንግስት ሲያጠቃ ግን ሰላማዊ ሰዎች ትላላችሁ
የሚል ሚዛናዊ የሆነ እይታ እንዲኖረው እኛም ፋኖችን ነው